ይሉኝታ ግን ከነዚህ ከሶስቱ በተቃራኒ ከሰው ጋር የተገናኘ ነገር ነው። ከሰው ጋር የተገናኘ ነገር ማለት ወይኔ ሰው ምን ይለኛል ብለን የምንተዋቸው ነገሮች ማለት ነው። ወይ ከሌን አስቀይሟለሁ፣ ወይ ከሌን አስከፋዋለሁ እያልን በማያስከፋ ሁኔታ ውስጥ ራሳችንን የምንጨቁነውን ነገር ማለቴ ነው። እኛንን አስከፋው ይሆን ብለን የምናስበው እንጂ የሚያስከፋ ነገር የለም ሲጀመር። አሁን ግልጽ ያደረኩት ይመስለኛል። ስለዚህ ይሉኝታ ብዬ ሳወራ ይሄኛውን አይነት ማለት እንደሆነ ብዥታ ካለም በዚሁ አጥርተነው እንድንጀምር ይሁን። ለምንድነው ሰዎች ይሉኝታ የሚይዛቸው ካላችሁ፣ ይሄ ከልጅነታችን ጀምሮ የተሰራ ማንነታችንን ጭምር የሚይዝ ነገር ነው። ለምሳሌ ይሉኝታ ስናድግ በወላጆቻችን ቤት ውዴታን፣ ተቀባይነትን ለማግኘት ለወላጆቻችን ጉቦ ስንከፍል ከኖርን፣ ጉቦ መክፈል ማለት እንዴት እንደሆነ ታውቃላችሁ? ወላጃችሁ ጎሽ እንዲላችሁ አንደኛ መውጣት ግዴታ